ዛሬ እንግዲህ የእናቶች ቀን የሚከበርበት ቦታ ነው ያለነው። የእናቶች ቀንን ለማክበር አንድ ካፍቴሪያ ሄደን ነበረ። ያ ካፍቴሪያ ቦታ እንደዚህ አድርጎ ሞል ውስጥ ነው። እንደዚህ አድርጎ አሳምሮ ካፍቴሪያው እናቶችን እየጠበቀ ነው። ይኸውላችሁ ጠረጴዛው፣ ወንበሩ፣ ግድግዳው በሙሉ ሲያምር በጣም አሸብርቋል። ለእናቶች ቀን ተብሎ ማለት ነው። እና ሞል ውስጥ ነው። በዚህ በኩል ሌላ ሞሎች አሉ። እነ ሜስስ አሉ፣ ሲፎራ አለ። የተለያዩ ብራንድ ያላቸው ሞሎች፣ ሱቆች ያሉበት ሞል ነው። የተለያዩ ብራንድ ያላቸው አሳያችኋለሁ። እዚህ ጋር ሲፎራም አለ፣ እነ ናይክ፣ የተለያዩ ብራንድ በቃ በዓለም ላይ ታዋቂ የሆኑ ብራንዶች ያሉበት ሞል ነው። እኔም ወደ አንዱ ሞል ጎራ እልና አሳያችኋለሁ ገብቼ። ብዙ ነገር ዲስካውንት ላይ ነው የእናቶችን ቀን በማስመልከት። የእናቶች ቀን ለነገሩ ሁሌ ነው፣ አንድ ቀን ብቻ አይደለም የእናት ቀን። እናት ሁሌ ዘላለም ናት። ለእናት አንድ ቀን ብቻ የሚሰጣት አይደለም። ግን ያው በማሰብ እንኳን ለዚህ ቀን አደረሳችሁ በማለት ያው የውጭ ዓለም ደግሞ በጣም ነው የሚያከብረው። አሁን ደግሞ ሀገራችንም ላይ በጣም የተለመደ ነው። ስጦታ እንቀያየራለን። ባለ ሚስቱ ልጆች ለእናታቸው ያደርጋሉ ስጦታዎችን እና አሁንም እኛ ሀገር ላይ እየተለመደ መጥቷል። በውጭ ዓለም ላይ ደግሞ የበለጠ ነው ከኛ ሀገር። የፍቅር መገለጫ ቀን ነው። እናታችንን እንወድሻለን የምንልበት ቀን ነው። እኔ እንደውም እናቴ ሳታልፍ ይሄ ነገር በመጣና እናቴን እንዴት እንደምወዳት በገለጽኩላት ኖሮ ብዬ በጣም ይቆጨኛልና እናቴ ያላችሁ ሰዎች በሙሉ ይሄ እድል ሳያመልጣችሁ እናታችሁን በጥሩ ቃላት እንድትገልጹ። ለእናት ስጦታ በጣም ትንሽ ነው። ከምንም በላይ እሷ ህይወቷን ነው የሰጠችን። ህይወት የሰጠችንን እናታችንን ደግሞ በአመት አንድ ቀን አይደለም የምናከብራት የምናመሰግናት፣ አመቱ ሙሉ ነውና እግዚአብሔር ደግሞ እናታችሁን እንዲያቆይላችሁ መጸለይ ነው። እኔ እናቴ በኖረችና እችን ቀን ለእናቴ ከስጦታውም በላይ ከምኑም በላይ በቃላት ብገልጽላት እናቴን እንዴት እንደምወዳት በነግራት ደስ ይለኝ ነበረ። ግን እግዚአብሔር አልፈቀደውም። አሁንም በእግዚአብሔር እቅፍ ውስጥ እንዳለች እናቴን ለዘላለም ዶንት ፎርጌት ፎሬቨር ማይ ማም። በጣም ወዳታለሁ፣ አረሳት መቼም። እና እዚህ ሞል ውስጥ ነው። ያው ወንዶችም ለእናቶቻቸው ስጦታ ይገዛሉ፣ ለሚስቶቻቸው ይገዛሉ። ይሄ ሜስስ ነው፣ ሜስስ ሞል። እስቲ እኔም ልግባና አንዳንድ ነገሮች ሽቶዎችን ምናምን ሊያ ሽቶዎች በጣም ዲስካውንት ላይ ናቸው። ፓኬጅ አላቸው። በፓኬጅ ታስረው ነው የተቀመጡትና በጣም ደስ ይላል። ሜስስ ሞል ላይ ያለው ሽቶ በጣም ያምራል። ይሄ ዲዮር ነው፣ ዲዮር ሽቶ ነው። በጣም ስማይሊ ነው፣ ደስ ይላል። በጣም ስማይሊ ነው። አሸተትኩት፣ ትንሽም ተቀባሁ። በጣም ደስ ይላል። ራሱ ሚስስ ስፔሻልን እኔ ሞክሬው ነበረ። ትንሽ ሃርድ ስለሆነብኝ ሶፍት አይደለም እና ሽቶ በጣም የሚገርማችሁ፣ እኔ ደግሞ በጣም ሶፍት የሆነ ሽቶ ነው የምወደው። ለዛ ነው የተውኩት። እኔም ባለቤቴ ጊቬንቺ ገዝቶልኛል። ጊቬንቺ ከሚስስ ገዝቶልኛል። ላንኮ ምንም በጣም ወደዋለሁ። እሱ ግን ጊቬንቺ ነው የገዛልኝ። ጊቬንቺው ደግሞ አንድ ሽቶ አለው፣ አንድ ሎሽን እና በጣም ትንሽ አነስ ያለሽ ሳምፕል ሽቶ በአንድ ካርቶን ውስጥ ተደርጎ ሌሎች ሳምፕሎች ደግሞ በብዛት አንድ 4 ምናምን የሚሆኑ ሳምፕሎች አብረውታሉ። እኔ ግን በጣም ላንኮምን እወደዋለሁ፣ ኮኮን በጣም ወደዋለሁ።
እሱ ግን ጊቬንቺ ሰጥቶኛል። እግዚአብሔር ይመስገን አመሰግንሃለሁ ብዬ ተቀብያለሁ። ክብረት ይስጥልኝ። ዋናው ማሰቡ ነው እንጂ ይሄ ስለሆነ ይሄ ስላልሆነ አይደለም። ዋናው በልባቸው ውስጥ መቆየታችን ማሰባቸው ነው። ይሄ እንግዲህ አሁን ያለሁት ሚስስ ስቶር ነው። ይሄውና መታ እያሳየችን ነው። በጣም እስማይል ሽቶ ነው። ይሄንኑ ሰጂው ምናምን እያለችኝ ነው። ላንኮም እኔ በጣም የምወደው ነው። አፕሪሼት በጣም ደስ ይለኛል። ሶፍት ነው። እስማይሉ በጣም ሶፍት ነው። እኔ ደግሞ በጣም ሶፍት ነገር ወዳለሁ። ትንሽ ጠንከር ያሉ ሽቶሽ ከሆኑ ራሴንም ያመኛል እና ላንኮም በጣም ወደው ሽቶ ነው። ኮኮ በጣም ወዳለሁ። ቻናል በጣም ወዳለሁ። በጣም ወዳቸው ሽቶዎች ናቸው። ግን የባለቤቴ ምርጫ ጊቬንቺ ሆኗል። ጊቬንቺም አልጠላሁትም፣ ወድጄዋለሁ። ለስላሳ ነው፣ ደስ ይላል። ተቀብዬዋለሁ። እግዚአብሔር ይስጥልን፣ እድሜ ዘመንህ በሙሉ ይባረክ ብያለሁ። አመሰግናለሁ የኔ ውድ ባል። እድሜ ዘመንህ ይርዘምልኝ፣ እግዚአብሔር ይጠብቅህ ብያለሁ። ተባረክልኝ። ስለ ስጦታው ብቻ ሳይሆን ስለ ፍቅርህ መገለጫ አመሰግንሃለሁ። እና ይሄው ውስጡ እንደምታዩት ነው። በጣም ብዙ ነገሮች አሉ። ይሄው ሰዎች አሉ የሚገዙ ለሚስቶቻቸው፣ ለእናቶቻቸው እንግዲህ ይገዛሉ። እንግዲህ እዚህ ቤት ደግሞ ሜስስ ያው የታወቀ ነው፣ በዓለም ላይ ብራንድ ቤት ነው። ብራንድ እቃ ነው ሁሉም የሚሸጡት እቃዎች በሙሉ። ሊፕስቲኩን ብትሉ ኤቭሪቲንግ ብራንድ ናቸው። ዲዮር አለ፣ የሜስስ ራሱ ሽቶ አለው፣ ጊቬንቺ አለው፣ ኮኮ አለው፣ ቻናል አለው። በጣም የተለያዩ ሽቶዎች አሉ። በጣም ደስ ይላል። በቃ ቤቱ ራሱ ገና ሞሉ ስትገቡበት ሱቁ ራሱ ጠረኑ በጣም ልዩ ነው እና የሚያስተናግዱት ሰዎች ራሳቸው ያላቸው ክብር ልዩ ነው። በቃ ከስተመር ሲመጣ እሱን ትፈልጊያለሽ ወይ ልምጣ ወይ ላስተናግድሽ ወይ በቃ በጣም ፖላይትነሳቸው መጨረሻ ደስ ይላል እና በጣም ደስ ይላል። ፖላይትነሳቸው በጣም ደስ ይላል እና በቃ በጣም ከሚገርማችሁ ነገር ለዛሬ ይሄንን አሳይቻችኋለሁ። ስሙ ይባረክ እግዚአብሔር። ለዚህ ቀን ያደረሰን ለሁላችሁም እናቶች እንኳን አደረሳችሁ። ለሚቀጥለውም ዓመት እግዚአብሔር ከእናንተ ጋር ይሁን። ጊዜ ዘመናችሁ ይባረክ። እናት ለዘላለም ትኖር ብለናል። ተባረኩ እናቶች የሆናችሁ በሙሉ እንኳን ደስ ያላችሁ። ልጆች ደግሞ